ሬጅስትሪ እነሱ ጋር ስላለ ሊነግረን ይችላል። አንድ ሬጅስትሪ ነች እንደ ሀገር ያለችውና እውነት እቺም ሬጅስትሪ እውነት ታመላክታለች ብለን ብንል አይሆንም። በ130 ምናምን አካባቢ ሚሊየን ህዝብ ውስጥ አንድ መዝገብ ነች ያለችውና እንግዲህ ይሄንንም ቅድም የመረጃ ስርዓታችንን እንዴት እናደርግ፣ ሪፖርታችንን እንዴት ከታች ጀምሮ ወደ ላይ ይምጣ፣ የተሰራ ስራ ሁሉ ሪፖርት ሳይደረግ አይቀርም እንዳሉት ፕሮፌሰር እዚህ ላይ ሰርተን አንዳንድ አባባሎች አሉ። በተለይም ፈረንጆች መረጃ የጠፋው ቅርስ ወይም ስራ ሲገኝ እኛ ኢትዮጵያኖች ይሆናሉ ይሰሩት ከሚባል ልንወጣ ይገባል። መረጃዎቻችን በደንብ ተጠናክረን ፖሊሲ ሜከርስ ለተለያዩ መድኃኒት ሆነ ዶክመንት ግዢዎች ለተለያየ ነገር ያገለግለናል። መረጃ በአግባቡ መያዝ ዛሬ ራሱ እዚህ የተሰባሰብነው በመረጃ ላይ ተመስርተን መረጃ ወይም ኢንፎርሜሽን ባይደርሰን ኖሮ አንሰባሰብም። ስለዚህ መረጃ ላይ ሁላችሁም ትኩረት እንድትሰጡ ጭምር ለማሳሰብ ነው። የዚህ ስልጠና ተሳታፊዎች ትልቁ የስራ ድርሻችሁ አንዱ ይሄ ይሆናል ማለት ነው። ከዚህ በመቀጠል እንግዲህ ዛሬ ለዚህ ላላችሁ የጤና ባለሙያዎች የሰላምታ እውቅና፣ የባለሙያ እውቀትና ትጋት የዚህ ትግል የጀርባ አጥንት ናችሁ፣ ወይንም የዚህ የከተማ አቀፍ አዌርነስ ላይ የጀርባ አጥንት ሆናችሁ ታገለግላላችሁ። ትልቅ ኃላፊነት ነው። በዚህ አጋጣሚ ቁጥራችሁ አነስተኛ ሊሆን ይችላል። ነገር ግን ከእለት ወደ እለት እየሰፋችሁ እንደምትሄዱ ወርታች ሄዳችሁ ስልጠናውን ካስኬድ ስታደርጉ በጤና ጣቢያ ደረጃ አንዳንድ ሰው እንኳን በጤና ጣቢያ ብታሰለጥኑ ከመቶ የማያንስ የሰለጠኑ ባለሙያዎች ይኖሩናል። ስለዚህ ሰፊ ስራ ልንሰራ ይገባል የሚል ሀሳብ አለንና እንደ ቢሮ ይህንንም ሀሳብ ቢሮ በእውነት አንድ እርምጃ ሄዶ የመደገፍ ኃላፊነት የዕለት ተግባራችን ነው። የቢሮ ማንዴትም ነው። የቢሮም የስራ አካል ነውና በዚህ አጋጣሚ አጋር ማግኘታችን እጅግ ደስታ ሊሰማን ይገባልና የበለጠ አቅም ሊሆነን ይገባል ብዬ አስባለሁ። ይሄ ትሬኒንግ ያው በአዲስ አበባ ጤና ቢሮና በዘውዲቱ ጌታቸው ፋውንዴሽን በጋራ በመተባበር የተዘጋጀ ነው። የትሬኒንጉ ዋና ዓላማ ቅድምም ተብሏል፣ ያው ፕራይመሪ ሄልዝ ኬር ፕሮፌሽናሎችን ኢኩዊፕ ማድረግ። ስለዚህ ዋናው የጋይድላይናችንም በሚኒስትሪ ኦፍ ሄልዝ ሌቭል ደረጃ ዋናው አሁን እየተሰራበት ያለው ስራ ኤርሊ ዲቴክሽን ኦፍ ብሬስት ካንሰር ላይ መስራት ነው። WHO ይሄ ግሎባል ብሬስት ካንሰር ኢኒሺዬቲቭን ባስቀመጣቸው 3 ፒላሮች መሰረት
ፒላር 1 እና ፒላር 2 ላይ ሞር ፎከስ ያደርጋል ይሄ ትሬኒንግ ማለት ነው። ስለዚህ ኢትዮጵያ ላይ ከ60% በላይ የሚሆኑት ሴቶቻችን የሚመጡት ደረጃው ከገፋ በኋላ ነው። የጡት ካንሰሩ ደረጃ 3 ደረጃ 4 ከሆነ በኋላ ነው። ይህንን ቁጥር ሪቨርስ ለማድረግ ማለት ነው። ስለዚህ ኤርሊ ዲቴክት ካረግን አትሊስት 60% የሚሆኑት ሴቶቻችን ደረጃ 1 እና ደረጃ 2 ላይ እንዲመጡ ማስቻል ማለት ነው። ስለዚህ ይህንን አላማ አድርገን በዚህ ትሬኒንግ ውስጥ ኤርሊ ዲቴክሽንን ኢምፓወር ማድረግ ለሄልዝ ፕሮፌሽናሎቻችን ኢፌክቲቭ የሆነ ፔሸንት ኮሚኒኬሽን ታካሚዎቻችንን እንዴት ማስረዳት እንዴት ማናገር እንዳለብን ከእንደገና ደግሞ ክሊኒካል ብሬስት ኤግዛሚኔሽን ላይ በደንብ ሄልዝ ፕሮፌሽናሎቻችን ኤኩፕድ እንዲሆኑና ከዛ በኋላ ደግሞ ዲፔንዲንግ ኦን ዘ ፋይንዲንግስ ስትራክቸርድ የሆነ ሪፈራል ሲስተም እንዲሆኖርና ከዛ ደግሞ ባለፈ ይሄ ሞኒተሪንግ እና ሪፖርቲንግ ሲስተሙም ስትራክቸርድ በሆነ መልኩ እንዲሄድ ማስቻል ማለት ነው።